ዲር ቃል ኢትዮጵያ ውስጥ ሴት የሕክምና ተማሪ በመሆንሽ የሚገጥሙሽ ነገሮች እና ማንም የማይነግርሽ እውነታዎች። እዚህ ሀገር ውስጥ የሕክምና ዓለም ውስጥ ያለሽ ሴት በመሆንሽ የሚገጥሙሽ ሁለት እውነታዎች አሉ። በአንድ ጊዜ ሁለት መሸከም ያለብሽ ነገሮች ማለት ነው። የመጀመሪያው ህልምሽ ነው። ሁለተኛው ደግሞ ሁሉም ሰው ስለ ህልምሽ ያለውን ጥርጣሬ ነው። ያንን ስሜት ለመጀመሪያ ጊዜ በሚገባ ያስተዋልኩበትን ቀን መቼም አልረሳውም። ፍሬሽማን ወደ ተማርኩበት ወደ 5 ኪሎ ካምፓስ ሄጄ ኮስት ሼሪንግ ምናምን የሚባሉ ነገሮች አሉ። ብቻ እነሱ መጨረስ ስለነበረብኝ ወደዛ እየሄድኩ ነበር እና ከፊቴ የነበሩ ተማሪዎች ነበሩ እና ከእነሱ መካከል ከአንደኛው ጋራ ኮንቨርሴሽን ስትራይክ ማድረግ ጀመርን፣ ማውራት ጀመርን። ምን ያህል ጊዜ እንደፈጀበት፣ ምን ያህል ኤነርጂ እንዳወጣ እዛ አሁን የገባበት ፊልድ ላይ የነገረኝ። ከዛ አንቺ ሳለኝ እኔ ደግሞ ሲኦሲ ተፈትኜ በጣም ብዙ ነገሮች ነበሩ ያን የሜድ ስኩል ለመግባት። ብቻ አልፌ እንደገባሁኝ የግቢ ውጤቴ ኢንትራንስ ውጤቴን ምናምን እያወራን ነበር እና በደስታና በኩራት ተሞልቼ ሳወራ ያ ሰው በትክክል ምን እንዳለኝ ታውቃላችሁ? ጎበዝ ነሽ፣ ግን የሜዲካል ተማሪ ቫይብ የለሽ። የመጀመሪያው። ሁለተኛው ለመሆኑ ትዳር፣ ልጆች ስትወልጂ ይህንን ሁሉ ድካም እንዴት ልትወጪው? ሴት ልጅ ሕክምና በጣም ከባድ ነው ለሴት ልጅ እና ወደፊት ህይወት አታስቢም፣ ኑሮ አታስቢም፣ ሜሪጅ የመሳሰሉትን ነገሮች አታስቢም ወይ? እና አይከብድሽም ወይ? እውነት ለመናገር ያን የተናገረው ነገር ክፉ ሆኖ ወይንም ሊያናድደኝ ፈልጎ አልነበረም። እንዲያውም ከክፋት ሳይሆን ከማሰብ የመነጨ ነበረ። ነገር ግን ለእኔ it stinged like a needle። በዚያን ሰከንድ ነበር የገባኝ። እዚህ ማህበረሰብ ውስጥ ሴት ሆነሽ ስኬታማ ስትሆኚ ሰዎች መጀመሪያ የሚያዩት ያመጣሽውን ውጤት ወይንም አቅምሽን አይደለም። this is the reality። መጀመሪያ የሚያዩት የሴትነት ድርሻሽን እንዴት እንደምታጓድይ ነው። ስጋት ይሆንባቸዋል። እዚያን ቀን ጀምሮ በየዋርዱ በየክሊኒካል የር ኮሪደሮች ላይ ስዞር ሁልጊዜም ያ ስውር ጥርጣሬ አብሮኛል ማለት አብሮኝ እንዳለ ማስተዋል ጀመርኩኝ ማለት ነው። ይህንን የሕክምና ጉዞ ከመጀመርሽ በፊት ማንም የማይነግሩሽን 3 እውነታዎች እኔ ዛሬ ልንገርሽ። አንደኛ፣ ድምፅሽ እንዲሰማ 2 እጥፍ መጮህ አለብሽ። እውነት ለመናገር this is not my personal experience because ጥቁር አንበሳ ውስጥ ከወንድ ተማሪዎች ይልቅ ሴት ተማሪዎች እንበዛለን። ድምፃችን ይሰማል ኦፍ ኮርስ፣ ምንም ጥያቄ የለውም። ነገር ግን ሌሎች ካምፓሶች የሚማሩ ሴት ጓደኞቼ ሼር ያደረጉኝ ስቶሪ ምንድን ነው? ብዙ ጊዜ በራውንዶች ላይ፣ በሴሚናሮች ላይ እንዲሁም በቤድሳይዶች ላይ ምናምን አቅምሽን ራስሽን ለማሳየት 2 እጥፍ መናገር አለብሽ ወይንም ብዙ ኮንፊደንስ ማሳየት አለብሽ ከወንዱ ፒርሽ አንጻር ማለት ነው። ወንዶች ተማሪዎች በልበ ሙሉነት ወይንም በፉል ኮንፊደንስ ሲናገሩ ለነሱ ጀግንነት ነው። ነገር ግን አንቺ በተመሳሳይ የራስ መተማመን ወይንም በተመሳሳይ ኮንፊደንስ ስትናገሪ እንደ ትዕቢት ወይንም የበታችነት ስሜት ስለሚሰማሽ እሱን ከቨር ለማድረግ የምታደርጊው ነገር ተደርጎ ይቆጠራል ማለት ነው። ሁለተኛው ምርጫሽ ሁል ጊዜ ለጥያቄ ሊቀርብ ይችላል። that means ወንድ የሕክምና ተማሪ 24 ሰዓት ውስጥ በሆስፒታል ቢኖር ወይንም 24 ሰዓት ዋርድ ውስጥ እየተንቀሳቀሰ ቢኖር ለወደፊቱ እየጣረ ነው ወይንም የወደፊቱን ህይወቱን እየሰራ ነው ይባላል። ነገር ግን አንቺ ስታደርጊው በናይት ሽፍት ላይ አንቺ ስትገኚ እስከዚህ ሰዓት ውጪ ማደር እንዴት ይቻላል? ነገ ቤተሰብ ስትመሰርት እንዴት ነው እንደዚህ የምትሆነው? እንዴት እንደዚህ ማድረግ ትችላለች? የሚል ስጋት አብሮሽ እንዲመጣ ይደረጋል። ሁል ጊዜ በውስጥሽ ጥሩ ዶክተር መሆን እና ጥሩ እናት መሆን ወይንም ጥሩ ዶክተር መሆን እና ጥሩ የቤት ልጅ መሆን በሚሉት በሁለቱ ትልልቅ አይዲያዎች መካከል ሁልጊዜም there is a division in your head ማለት ነው። አንዱን ስታሳድጊ፣ ለምሳሌ ካሪየርሽን ስታሳድጊ it feels like you have to lose your family life, your relationship። እነዚህ ነገሮች ሉዝ ማድረግ እንዳለብሽ ይሰማሻል። የበደለኝነት
ስሜት ወይንም የጥፋተኝነት ስሜት ይሰማሻል ማለት ነው። which actually the boys do not feel ማለት ነው, only the girls feel. ሶስተኛውና ፐርሰናሊ ከኔ ጋራ ሬዞኔት የሚያደርገው ነገር ምንድን ነው? ደካማ ተብለሽ ላለመታየት ላለመፈረጅ ፍርሃት ያድርብሻል። በጣም አስቀያሚ ቀን ብታሳልፊ፣ በጣም የሚያደክም ቀን ብታሳልፊ እና ማልቀስ ብትፈልጊ ወይንም በአንድ አስቸጋሪ ሁኔታ ውስጥ ያለፍሽ ስሜትሽ ቢነካ you will not show any emotions. ለምን? ሴት ልጅ ስለሆነች እኮ ነው፣ ደካማ ስለሆነች እኮ ነው፣ አቅም ስላነሳት እኮ ነው ተብለሽ እንዳትፈርጂ ትፈሪያለሽ። ከዚህ ሁሉ በላይ ግን በጣም የሚከብደውና በጣም የሚገርመው የሚያመጣብን የማንነት መዋዠቅ እንዲሁም this identity shift እና የሚያሳድርብን ጫና፣ ይሄ ስውሩ ጫና ነው። ምን ለማለት ፈልጌ ነው? ከዚህ ሁሉ በላይ በትምህርታችን እየገፋን ስንሄድ፣ በትምህርትሽ እየገፋሽ ስትሄጂ በማንነትሽ ላይ የሚመጣው ለውጥ በጣም የሚገርም ነው። እዚህ ሲስተም ውስጥ ስትገቢ ጠንካራ ገደብ የሌለሽ ማንኛውንም አይነት ነገር ማከናወን የምትጋፈጪ ሴት ሆነሽ ትኖሪና ልክ ወደ ማህበረሰብሽ ስትመለሺ ደግሞ አሁንም ያቺ ለስላሳዋ በድፍረት የማትናገረው ታዛዧ ልጅ መሆን አለብሽ። በቀን ውስጥ በጣም ረጅም ሰዓት በዋርድ ውስጥ በሰው ህይወት ላይ በተለያዩ ነገሮች ላይ ውሳኔ እያሳለፍሽ ውለሽ ማታ ወደ ቤት ስትገቢ ግን ያንን ሁሉ አቅምሽን ደብቀሽ የእናትና የአባትሽ ወይንም የቤተሰቦችሽ ተራ ልጅ መሆን ይጠበቅብሻል። አንዳንዴ ደግሞ ሌሊት እንቅልፍ አጥተሽ በፈተና ተወጥረሽ ምናምን አሳልፈሽ ከጎንሽ ደግሞ እድሜሽ እኮ እየሄደ ነው፣ መቼ ነው ይሄ የምትመሰርችው፣ መቼ ነው የምታገቢው የሚል ስውር የሆነ የማህበረሰብ ጫና አለና እሱ ደግሞ ሁልጊዜ በሹክሹክታ ጆሮሽ ላይ ይጮሃልና ህልምሽ ብቻውን ከባድ ሆኖ ሳለ በህልምሽ ዙሪያ ያሉ ሰዎች፣ በህልምሽ ዙሪያ ያሉ ስጋቶች፣ በህልምሽ ዙሪያ የሚከሰቱ ፕሬሸሮች በጠቅላላ ደግሞ even many times ያከብዱታል ማለት ነው። ይህንን ሁሉ ነገር የምነግርሽ ተስፋ ቆርጠሽ በቃ እሷም ተሰምቷታል፣ ኦኬ ኢትስ ዩኒቨርሳል ላንጉዌጅ እኔ ብቻ አልደረሰም ኢትስ ፋይን ብለሽ ተስፋ ቆርጠሽ እንድትቀመጭ አይደለም፣ ይልቁንም መፍትሄውን እንድነግርሽ ነው፣ እንዲሁም እንድንማማርበት ነው። ለሚያጠራጥሩሽ፣ አትችይም ለሚሉ፣ ፖቴንሻልሽን ለሚጠረጥሩ ለሁሉም ሰዎች ለታሳያቸው የምትችያቸው ወይንም ለሰጪው የምትችይው ትልቁ መልስ ምንድን ነው? በአንቺ ላይ ያላቸውን ጥርጣሬ ወደ ጉልበት መቀየር ነው። ወይንም አንቺ ላይ ጀነሬት የሚያደርጉትን ራዲየት የሚያደርገውን ዳውት አዘ ፊውል መጠቀም ነው ማለት ነው። እኛ እዚህ ቦታ ላይ ያለ ነው ዝም ብለን በአጋጣሚ አይደለም፣ ወይንም እዚህ ቦታ ላይ ኮታ ስላልሞላ በቃ በኮታ እናስቀምጣቸው ምናምን ተብሎ አይደለም እዚህ ቦታ ላይ የተቀመጥነው ሴቶች በጠቅላላ ማለት ነው። እዚህ የደረስነው በብዙ ድካም፣ በብዙ ጥረት፣ በብዙ ጥንካሬ ነው። ኢትዮጵያ ውስጥ በስቴም ዘርፍ ወይንም በሳይንስ ቴክኖሎጂ፣ ኢንጂነሪንግ እና ማቴማቲክስ ዘርፍ መሆን ወይንም ዶክተር ተብሎ መጠራት ትልቅ መስዋዕትነትን የሚጠይቅ ነገር ነው። እናም ያ ነጭ ኮት አድርገሽው ዳት ዋይት ኮት አድርገሽው ስትታይ ያ ኮት በራሱ it says a lot about your struggles። ስላለፍሽበት ስለ እያንዳንዱ መንገድ ስለከፈልሽው እያንዳንዱ መስዋዕትነት ብዙ ነገር ይናገራል እና አላማሽን የሚገልጽልሽ ትልቁ ማረጋገጫሽ እንዲሁም ማሳያሽ ነው። ለሚጠራጠሩሽ ሰዎች በሙሉ መልስን ይሰጣል። strive hard እዛ ቦታ እስክትደርሺና actually ዶክተር ተብለሽ እስከምትጠሪ። በመጨረሻም ይህንን ቪዲዮ ለምትከታተሉ ተማሪዎች ሊሆን ይችላል፣ ገና ሃይ ስኩል ላላችሁ፣ ሜድ ስኩል ጆይን ማድረግ የምትፈልጉ ወይንም ደግሞ በየዋርዱ እንደኔ የምትንከራተቱ ተማሪዎችም ካላችሁ I see your struggle, I see your burden። እናም በትከሻችሁ ላይ ያለውን ትልቁን ሸክማችሁን እመለከታለሁ። እንዲሁም ደግሞ ይሄንን ሸክም ተሸክመን የምንጨርስበትና የምናልፍበትም አቅም አብሮ እንዳለን አውቃለሁም አምናለሁም። እናም አንድ ነገር በጣም ፈልጋችሁ ሴት ስለሆናችሁ ብቻ የተከላከላችሁበት አጋጣሚ ካለ፣ ለሴት ልጅ እኮ አይሆንም የተባላችሁበት ማንኛውም አይነት ነገር ካለ drop down in the comment ላይ ጻፉት፣ እንነጋገርበት፣ እናውራበት and እርስ በርስ እንደጋገፍ። ምክንያቱም አንድ መንገድ ነው እየተጓዘን ያለ ነው። we should support each other። እስከ ቀጣዩ ደብዳቤ ድረስ ዲር ቃል